አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደገኞች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የሀባይቢ ያው ጠፋሁኝ እየሰራው አይደለም እየተደማመርኩኝ አይደለም የዞር ዞር ብዬ ሰብስክራይብ እየሰበሰብኩ አይደለም። ያው እንግዲህ አላህ ባለ ሰዓት ሁሉም ነገር ይሆናል። ያው ቢዚ ስለምሆን ስራ ስለሚበዛብኝ ነው ማለት ነው እና ያው እኔ ብዙ አመት ነው የሰራሁት ስደት ላይ ሁሉ ጊዜ ነው የምላችሁ፣ ሁሉ ጊዜ ነው የማነሳው ይሄን ብዙ አመት መስራቴን። ምክንያቱም ለእናንተ አንድ ሰው ቢሰማው ይጠቅማል ብዬ ስለማስብ ነው የማወራው እንጂ ለሌላ ነገር አይደለም። እና ብዙ አመት ስሰራ ብዙ ነገር ማድረግ እችል ነበረ። ብዙ ደረጃ በቃ አሪፍ ደረጃ ላይ መድረስ እችል ነበረ እና ራሴ በማጠፋው ጥፋት በምሳሳተው ስህተት በልጅነት አእምሮ ነው ማለት ነፍስ አለማወቅ በደንብ አገናዝቦ አለማወቅ ያ የሚያመጣው ችግር ስለሆነ ስለሱ ነገር እናንተ አዳዲስ እዚህ ሀገር ለመጣችሁ በቅርብ ጊዜ አረብ ሀገር ላይ ለመጣችሁ እህቶቼ እንዲሁ ምናልባት ካስተማራችሁ በሚለው ስለሱ አንዳንድ ነገር አወራችኋለሁ ማለት ነው። እና ሀባይቢ ፊላ እኔ እዚህ ሀገር ሳዑዲ አረቢያ ነው የሰራሁት የመጀመሪያ ላይ እንደነገርኳችሁ እና እዛ ስሰራ እስከ 2000 ድረስ ነው የሚከፈለኝ ለስድስት አመት ምናምን 2000 ሪያል ነበር የሚከፈለኝ። ኮንትራት ነኝ ከኮንትራት ጠፍቼ አላውቅም። ከኮንትራት ወጥቼ አላውቅም። 9 አመት ሙሉ አንድ ቤት ነው የሰራሁት እና አሪፍ ደሞዝ ተከፋይ ነበርኩ። እኔ ምን አይነት ልጅ ነኝ መሰላችሁ? አባካኝ ነኝ። በጣም ኢስራፍ የማደርግ ልጅ ነኝ። ለሚሆነውም ለማይሆነውም ለሚያስፈልገውም ለማያስፈልገውም አለ አይደለ ግዴታ ላልሆነ ነገር ምናምን በጣም አጠፋለሁ እና ከጠፋሁት ጥፋት ለሰው መስጠት ምንም ማለት አይደለም። ምናልባት የሚያስፈልጋቸው ሰዎች እያሉ ለማያስፈልጋቸው እንደ የጥቢ እንደው ዝም ብሎ የድሎት ማባከኑ ስህተት ቢሆንም ለሰው የተሰጠው ነገር እንትን አይልም። እኔ በጣም የጎዳኝ ልብስ መሰብሰብ ነው እና በጣም ነበር ልብስ የምገዛው። እኔ ሺኤን ሆነ ትላላችሁ ሴትዮ ነበር የምፎካከራት። የልጅነት እንጃ አለማወቅ ወጣትነት ነው መሰለኝ። የፈለገ ነገር ይሁን ለምንም ነገር አላስብም፣ ለምንም ነገር አልጨነቅም። ሀይቃ ማለት ነው ብቻ የፈለገ ለምን ውድ አይሆንም የፈለገውን ያህል እና በጣም ነበር ልብስ የምገዛው። በጣም ነበር መልበስ የምወደው። ሺኤን ተውት መጨረሻ ላይ አካባቢ ነው ግን በፊት ሞሎች አሪፍ ሞሎች እሷ ሴትዮ ሄዳ እነዚህ ብራንድ ነገር የሚገዛበት ጋር ስትሄድ አብሬያት ሄዳለሁ። አንድ ቲሸርት ነገር በጣም በቃ ሲምፕል በቃ ቅልል ያለች ነገር በ500 ሪያል ምናምን ነበር የምገዛው ብራንድ ማለት ነው። በጣም በቃ እኮ ኢትዮጵያ እኮ የ15 ብር ሰልባጅ ነው የሚመስለው ግን በጣም በውድ ነበር የምገዛው እና የመጣሁበትን አላማ አላውቅም ነበር እና ያ ነገር ነው እኔ ዛሬ መልሼ ስደት ላይ ከእንደገና እንዲመጣ ያደረገኝ። ስለዚህ ይህን እንደዚህ አይነት ነገር የምታደርጉ እህቶች ማለት ያላግባብ ዛሬ ፍሬሽ ስትሆኑ አዲስ ስትሆኑ፣ ሁለተኛ ነገር ደግሞ ገና ህይወትን ሳታዩ ያላያችሁ አብሶ ብዙ ያልተሰደዳችሁ ከሆናችሁ ተሰዳችሁ ብዙ አመት ያልኖራችሁ ወይም ደግሞ ስለ ገንዘብ አያያዝ የማታውቁ ከሆነ አሁን ባላችሁበት በሰው ቤት ሆናችሁ ስለሆነ ገንዘብ ማግኘት የጀመራችሁት የፈለጋችሁትን ነገር ማድረግ ትፈልጋላችሁ፣ የፈለጋችሁትን መልበስ ትፈልጋላችሁ፣ የፈለጋችሁትን ነገር በቃ እንደ ልባችሁ መሆን ትፈልጋላችሁ እና ያ ነገር ያጀማ በጣም ይጎዳችኋል። እሺ በጣም ነው የሚጎዳው። አንደኛ ልብሱ ከዚህ ሀገር የሚሄደው ልብስ ኢትዮጵያ ምንም ነው በቃ በጣም ምንም በቃ ሳልባጅ ነገር ነው የሚመስለው እና ሁለተኛ ነገር ደግሞ እዛ ማለት ሰው መቼም ፍላጎታችን እንትን ስለሚል በየጊዜው አገራችን ላይ ሆነን የሚመጡ ፋሽኖች ያምሩናል። ያኔ መግዛት ይሻላል። መግዛታችን ስለማይቀር ያለን ሁሉ አይመስልም። ላየነው ነገር ሰፍ ስለምንል እዛም በዛ ሰዓት ያላግባብ ልብስ መሰብሰቡ አስፈላጊ አይደለም። ምክንያቱም በሀገራችን ላይ በጣም የሚያማምሩ ልብሶች ስላሉ እዛው መግዛት ይቻላል። ስለዚህ ያጀማ ልብስ አታብዙ። እዚህ ስትመጡ ትልቁ ስህተታችን ልብስ ነው። ልብስ ብዙ ባታበዙ፣ ገንዘብ ብትይዙ፣ ገንዘብ ደግሞ አይያዝም ማለት ለሰውም ልካችሁት ለቤተሰብም ልካችሁት ያ ገንዘብ ሲቸግር ሰው እየቸገረው ብር እያለ እየተቸገረ ዝም አይልም፣ ይጠፋል። በባል ላይም በትዳር ላይ ሆናችሁ የመጣችሁ ደግሞ ለቤት ለአንዱ ስትሉ ባዶአችሁን መሆናችሁ ነው ማለት ነው። ስለዚህ
እንደዛ ነገር እንዳይሆን በጣም ለራሳችሁ ተጠንቅቃችሁ በጣም ለራሳችሁ አስባችሁ ብትሰሩ የተሻለ ነው። ምክንያቱም አሁን ለምሳሌ ከሚኖራችሁ ደሞዝ ላይ ከሚኖራችሁ ብር ላይ የተወሰነ ነገር ሀዲያ ብሶ ምናምን ካላችሁ ያችን ቆጥባችሁ ምናምን ነገር አስቀምጣችሁ ከመላክ ይልቅ አንድ የጣት ቀለበት ብትገዙ የጆሮ ብትገዙ በጣም ርካሽ ቅልል ቅልል ያሉ ነገሮች ማለት ነው። ምክንያቱም ወርቅ ማለት ልክ አሁን በአራጣ ወይም በወለድ በኩል በሪባ መልኩ ብር ተቀምጦ ይወልድ የለ ከዛ በላይ የሆነ በሐላል ነገር ግን በሐላል የሆነ ትርፍ ነው። ትርፋማ ማግኘት የሚሰራ ነገር ነው ወርቅ። የትናንትናው ግራም ነገ አይገኝም። ለምሳሌ ግራም አሁን ላይ 26 27 ሺህ ብር ነው አይደለ? ቀጣይ ደግሞ ከ3 ዓመት ከ4 ዓመት በኋላ ምናልባትም ከ30 በላይ ሊሆን ይችላል፣ ከ30 ሺህ ብር በላይ ሊሆን ይችላል ማለት ነው። ስለዚህ ዛሬ ያንን ብር ግን ብታስቀምጡት 30 ሺህ ብሩን ብታስቀምጡት ከዛሬ ከ4 ዓመት ከ5 ዓመት በኋላ በፈለጋችሁት ዓመት ብትሄዱ ያው ብር ነው የምታገኙት ማለት ነው። ያው ወለድ ስለማትጠቀሙ እንደዛ ነው የሚሆነው። ስለዚህ ወርቅ ሐላል የሆነ ትርፍ ነው። በጣም አሪፍ ትርፍ ማለት ወርቅ ነው። ወርቅ ካላችሁ ጣታችሁ ላይ የጣታችሁን የጆሮአችሁን ምናምን ባገኛችሁት አጋጣሚ እየቆጠባችሁ ብትገዙ ኢትዮጵያ ስትሄዱ ማስታችሁ እስካላችሁ ድረስ እስካልሰጣችሁ ድረስ ኢንሻአላ ደግሞ እጅ አትሰጡም። ታጌጡበታላችሁ። ግን በሆነ አጋጣሚ የሆነ ነገር ሰውነንና የሚገጥመን አይታወቅም። አብሶ ስደት ላይ ብዙ ጉዳት ነው የሚደርስብንና በዛ ሰዓት እጃችሁ አይያዝም፣ አይታሰርም። ማውጣት ትችላላችሁ። ያንን ሸጣችሁ ለችግራችሁን የደረሰባችሁን ነገር መጋፈጥ ትችላላችሁ ማለት ነው። ምክንያቱም በአሁኑ ሰዓት ለመኖር ትልቁ ነገር ገንዘብ ስለሆነ ማለት ነው። ስንሄድ የሚያስፈልገን ነገር ኢትዮጵያ ዋናው ነገር ገንዘብ ነው። እዚህ ከዚህ ይዘነው የምንሄደው ትርኪ ምርኪ ምንም እዛ ስንደርስ የሚጠቅመን ነገር የለም። አብሶ ልብስ ማለት ነው እና ሀባይቢ ስለዚህ ወርቅ ብትገዙ የተሻለ ነው ማለት ነው። እና ሁለተኛ ነገር ደግሞ ብር ለቤተሰብ ከመላክ ወይም ደግሞ እዛ ለባልም ሆነ ለምንም ከመላክ በይፋ ማደረጋችሁ ከችላችሁ በምንም ነገር አደረጋችሁ ለራሳችሁ የሆነ ነገር ብታደርጉ በቃ ለራሳችሁ በቃ አለ አይደለ እናንተ በግላችሁ እኛ ሴቶች ስንባል ሴት ልጅ ያለንን እዚህ ስንሆን ለባልም ካለን ለባላችን ነው፣ ቤተሰብም ካለን እዚህ ሲቀመጥ የሚጠቅመን አይመስለንም። ነገር ግን ብሩን በእጃችን ብንይዘው በጣም የተሻለ ነው ማለት ነው። ምክንያቱም እጃችን ወዲያው ሂደን እጃችን ባዶ አይሆንም። ባዶ ሲሆን እንጨናነቃለን። እኛ የለመድነው መስራት ነው፣ እኛ የለመድነው መስጠት ነው፣ እኛ የለመድነው እንደፈለግን መዝረፍ ነው አይደለም። ያው ለፍተንም ቢሆን ማለት ነው። እና ያንን ነገር ስለሆነ የለመድነው ኢትዮጵያ ልክ ስንሄድ የሆነች ነገር ሲደርስብን ቶሎ ብለን ነው በቃ ክስም የምንለው። እንደዚህ አይነት ነገር ነው የሚገጥማችሁ እንደዚህ ካልተጠነቀቃችሁ ማለት ነው። ምክንያቱም እኔ የገጠመኝ እንደዛ ስለሆነ፣ ስለዚህ ገንዘባችሁን በአግባብ ተጠቀሙ። ዛሬ ላይ እኛ ጉልበት ባለን ሰዓት ሰርተን የትም ቦታ ሄደን ተንቀሳቅሰን ስንሰራ ሁሉም ሰው ይወደናል። ነገር ግን አገር ገብተን ትንሽ ነገር ብንከፋ ትንሽ ነገር ቢጎልብን ለማንም አባክና እንደዚህ ሆና ስትዝረከረክ ነው እንጂ በደግነት የሚያስብላችሁ አንድም ሰው የለም ማለት ነው። ስለዚህ ራሳችሁን ጠብቁ። ሀይቃ ወላሂ ራሳችሁን ጠብቁ። ጠባቂው አላህ ነው። ጠባቂው አላህ ነው። ግን ራሳችሁን ጠብቁ ስላችሁ ኪሳችሁ እጃችሁ ላይ ለብር ብር ብለን አይደለ ለገንዘብ ብለን አይደል የተሰደድነው ልጆቻችንን ቤተሰቦቻችንን በቃ ህይወታችንን ሁሉን ነገር ትተነው ከማናውቀው ሀገር ላይ ባይተዋር ሆነን ብቸኝነትን ተጋፍጠን በቃ ለራሳችን ከራሳችን ጋር እችላለሁ አልችልም በሚል ጦርነት ውስጥ ገጥመን የምንዋጋው ለገንዘብ ብለን ነው፣ ለብር ብለን ነው። አብሶም በዚህ በረከሰ ብር በ1200 በ1000 ብር የምንተጋው ማለት ነው። ስለዚህ ልፋታችንን ዋጋ ልንሰጠው ይገባል። ልፋታችን ለነገ ለአሪፍ ህይወታችን መሰረት እንዲሆንልን በጥንቃቄ መጓዝ አለብን ማለት ነው ወላሂ። እና እንደዚህ አይነት ነገሮች ላይ በጣም ጥንቃቄ አድርጉ ሀባይቢ። ገንዘባችሁን በትክክል ያዙ። ወርቅ ግዙ። ወርቅ ደግሞ ምንም አያከስራችሁም። ሀይቃ ሪባ የለው ምን የለው በቃ ብቻ እየጨመረ የሚሄድ ነገር በጣም አሪፍ ጠቃሚ የሆነ ነገር ነው። ካለልን አላህ ካሳካልን እናጌጥበታለን። ጊዜ አይሽረው፣ አይዝግ፣ አይበላሽ፣ ፋሽኖ ያልፍበት። ወርቅ ሁልጊዜም በጣም በቃ ሁሌም ወርቅ ነው እና እሱን ብትገዙት ካላችሁ ባለ እስካላችሁ ድረስ እስካልተቸገራችሁ ድረስ ለነገም ለልጅም ለልጅ ልጅም የሚሰጥ ነገር ነው ካለን ማለት ነው። ያም ይቅር ደግሞ እጃችን እስር ባለ ሰዓት አውጥተን
ችግራችንን መሸፈን የምንችለው ገንዘባችን በእጃችን ስንይዘው ነው እና ወርቅ ብትገዙ የተሻለ ነው። ሀባይቢ ሰብስክራይብ አድርጉ ይላል፣ ላይክ አድርጉልኝ። እሺ ፎሎ ልል ነበር ቲክቶክም ላይ እዚህ ያለች ቲክቶክም ላይ ዱንያ ከንቱ በሚለው ቲክቶክ አካውንት አለ። እዛ ላይ እየገባችሁ ፎሎ አድርጉኝ፣ አበረታቱኝ። የምር እንድታበረታቱኝ እፈልጋለሁ። ሀይቃ በጣም ከባድ ውስጥ ነው ያለሁት፣ ከባድ ስራ ውስጥ ነው ያለሁት። የኔ ስራ በጣም ይከብዳል ወላሂ፣ ወገብ ጉምድ የሚያደርግ ስራ ነው ያለብኝና እስኪ በዚሁም በኮሜንት አለ ያግዝሽ በሉኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረካቱ።